ሰላም ሰላም ውድ ቲክቶክ ተከታዮች እንዴት ናችሁ? ደህና ናችሁ? አሁን የምገኘው እንግዲህ በጣና ሐይቅ ቀደምትና ጥንታዊ የሆነችው ደብረ ማርያም ገዳም ላይ ነው ያለው። ደብረ ማርያም ገዳም እንግዲህ የተመሰረተች ከ905 ዓመት በፊት ነው ማለት ነው። ገዳሟ በርካታ ቅርሶች አሏት። በርካታ ከ905 ዓመት በፊት የነበሩ ቅርሶች አሏት ማለት ነው። ገዳሟን አሳያችኋለሁ። ገዳሟ ምን ትመስላለች የሚለውን ደግሞ እንዲሁ ቀርቤ ያሳያችኋለሁ። እንግዲህ የገዳሟ አጥር ግቢ ውስጥ እየገባን ነው። ደብረ ማርያም ገዳምን እስኪ የምታውቁ ሰዎች ኮሜንት ሴክሽን ላይ አስቀምጡልኝ። ይቺ ገዳም ለየት የሚያደርጋት ምንድነው? ከባህር ዳር ቅርብ የሚባል ገዳሞች ቅርቧ ገዳም ናት። የ20 ደቂቃ መንገድ ነው ማለት ነው። በጀልባ 20 ደቂቃ ነው የሚወስደው። ደብረ ማርያም ገዳም እንግዲህ እየደረስኩ ነው። ገዳሙ ምን ይመስላል የሚለውን አሳያችኋለሁ። እንዴት አያችኋት ገዳማን ጋይስ ቤተሰቦች? እንግዲህ እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቤቱን ፎሎ ያደረጋችሁ ፎሎ አድርጉ፣ ሪፖስት፣ ሼር፣ ኮፒ ሊንክ አድርጉ። በዚሁ አጋጣሚ ወደ ባህር ዳር መጣችሁ ገዳማቶችን፣ ደሴቶችን መጎብኘት የምትፈልጉ ካላችሁ ካፒቴን ጋር መምጣት ትችላላችሁ ማለት ነው። እንደዚህ በአማረ ሁኔታ አስጎበኛችኋለሁ ማለት ነው። አመሰግናለሁ። መልካም ጊዜ